ለን አስበን ተቋም ፈጥረን በዚህ መንገድ የምንነጋገርበት የሚል ጥያቄ የአንድ ጤነኛ ሰው አእምሮ ቢያነሳ ተገቢ ይሆናል። ዳታን እንደ ወርቅ እንደ ሀብት ከስር ከመሰረቱ አይተን ስለዚያ ጉዳይ ገዶን መክረን ዘክረን አውቀን ለመምራት የምንገለገልበት ዋናው ምክንያት ራዕያችን ጠንካራ ሀገረ መንግስት መገንባት ነው። ጠንካራ ሀገረ መንግስት ለመገንባት ከሚያስፈልጉ ቁልፍ ጉዳዮች ውስጥ አንዱ ሉዓላዊነት ነው። ሉዓላዊነት ሲባል የኢትዮጵያን ድንበር መከላከል ፊዚካል አቅሞቻችንን መከላከል ብቻ ሳይሆን የዳታ ሉዓላዊነት፣ የምግብ ሉዓላዊነት፣ የፖሊሲ ሉዓላዊነት፣ ሌሎችም ዘርፎች የሚጠቀሱ ሉዓላዊነቶች አሉ። ለምሳሌ የፖሊሲ ሉዓላዊነትን ለማረጋገጥ ዳታ ሸምቶ ወይም ዳታ ተውሶ የፖሊሲ ሉዓላዊነትን ማረጋገጥ አይቻልም። ለማንኛውም ፖሊሲ ዋነኛው ግብዓት ዳታ ስለሆነ ስላለ ብቻ ሸምተን ወይም ስላገኘን ብቻ ተውሰን ፖሊሲን ብንቀርጽ ያ ፖሊሲ በተሟላ መንገድ የኛን መሻት፣ የኛን ፍላጎት፣ የኛን ትልም ሊያሳካ የሚችል ነው ብሎ መውሰድ ያስቸግራል። ስለዚህም የራስን ዳታ በተለያየ ዳታ ሶርስ ማሰባሰብ፣ ማከማቸት፣ አናላይዝ ማድረግ መቻል ለፖሊሲ ሉዓላዊነት እንደ ትልቅ ግብዓት ይወሰዳል። ለምሳሌ አንድ ሰው በኪሱ የያዘውን የገንዘብ ልክ ቁጥሩን ባያቅ 10 ብር ወይም 1000 ብር እንዳለው ቁጥሩን በትክክል ባያቅ እና ወደ ምግብ ቤት ቢሄድ ቀጥሎ ለሚያደርገው ውሳኔ ይህ መረጃ በጣም ወሳኝ ነው። ጥብስ ነው